ازداد جمالا. بسم الله الرحمن الرحيم. قال المؤلف عن انس بن مالك دراسيو كأنس بن مالك እንደዘገበው አላህ መልካም ስራ ወደደለት ረሱል ሰለላሁ ዐለይሂ ወሰለም አሉ اذا اراد الله به አላህ ለባሪያው መልካምን ከፈለገለት العقوبه في الدنيا ቅጣቱን በዱንያ ያፋጥንለታል። واذا اراد به الشر ክፉን ከፈለገለት ግን ቅጣቱን ያዘገየዋል يوافي به يوم القيامه እስከ ቂያማ ቀን ድረስ። الامور كلها بيد ሁሉም ጉዳዮች በአላህ እጅ ናቸው፣ በፈቃዱም ይፈጸማሉ። አላህ ስለራሱ እንዲህ ይላል፣ የሚፈልገውን ሁሉ ያደርጋል። እንዲሁም ይላል አላህ የሚሻውን ያደርጋል። ሁሉም ነገሮች በአላህ እጅ ናቸው። ሰው ከስህተት አይጸዳም፣ ከኻጢአትም ከግዴታ ጉድለትም አይፈታም። አላህ ለባሪያው መልካምን ከፈለገለት ቅጣቱን በዱንያ ያፋጥንለታል። ይህም በገንዘቡ፣ በቤተሰቡ ወይም በራሱ ከእርሱ ጋር በተያያዙ ሰዎችም ሊሆን ይችላል። አስፈላጊው ነገር ቅጣቱ በዱንያ መፍጠኑ ነው። ምክንያቱም ችግሮች ኻጢአትን ያስምራል። ቅጣቱ በዱንያ ከተፋጠነ አላህ በእርሱ ኃጢአቱን ካጠፋለት ባሪያው አላህ ሲገናኝ ከኃጢአት ነፃ ሆኖ ይሄዳል። ፈተናና መከራ እስኪያነጹት ድረስ ይቀጥላሉ። እንኳን ለሰው የሞቱ ጭንቀት ይጨምርበታል። የቀሩትን አንድ ሁለት ኃጢአቶች ለማጥፋት ከወንጀል ነፃ ሆኖ ከዱንያ እስኪወጣ ድረስ። ይህም ታላቅ ጸጋ ነው። ምክንያቱም የዱንያ ቅጣት ከአኼራ ቅጣት ይቀላል። ነገር ግን አላህ ለባሪያው ክፉን ከፈለገበት ይተወዋል። ቀስ በቀስም ያከማችለታል፣ ጸጋዎቹንም ያበዛለታል፣ መከራዎችንም ያርቅለታል እስኪጠፋ ድረስ። ከዚያም በአላህ የሰጠው ጸጋ በተከለከለ ደስታ ይደሰታል። በዚያም ጊዜ ጌታውን በብዙ ኃጢአት ተሸክሞ ይገናኛል፣ በአኼራም ይቀጣበታል። አላህ ይጠብቀን። አንድ ሰው አላህን በኃጢአት ሲቃወም እርሱ ግን ከፈተና ተጠብቆ ጸጋ ሲበዛለት ካየህ አላህ ለእርሱ ክፉ እንደፈለገበት ወቅ። ለምን? ምክንያቱም ቅጣቱን እስከ ቂያማ ቀን ድረስ አዘግይቶበታል። ከዚያም በዚህ ሐዲስ ውስጥ ታላቅ ምንዳ ከታላቅ ፈተና ጋር ነው። ማለትም ፈተናው በጨመረ መጠን ምንዳውም ይጨምራል። ቀላል ፈተና ቀላል ምንዳ አለው፣ ከባድ ፈተና ታላቅ ምንዳ አለው። ምክንያቱም አላህ በሰዎች ላይ የታላቅ ቸርነት ባለቤት ነው። በችግር ሲፈትናችሁ ብዙ ምንዳ ይሰጣችኋል። ፈተናው ቀላል ከሆነ ምንዳውም ይቀንሳል። አላህ ህዝቦችን ከወደደ ይፈትናቸዋል። የወደደ ሰው የአላህ ውዴታ ያገኛል፣ የጠላ ግን ቁጣን ያገኛል። ይህም ለሙእሚን ደስ የሚል ዜና ነው። ሰው በፈተና ሲያዝ አላህ እንደሚጠላው አያስብ። ይልቁንም ይህ የአላህ ፍቅር ምልክት ሊሆን ይችላል። አላህ በፈተና ይፈትነዋል። ሰውየውም ከወደደ ከታገሰና ምንዳውን ከአላህ ከጠበቀ የአላህ ውዴታ ያገኛል። ከጠላ ግን ቁጣ ይደርስበታል። በዚህም ውስጥ ሰው በፈተና ላይ እንዲታገስ ትልቅ ማበረታቻ ነው። እንደዚህ አይነት ጠቃሚና አስተማሪ ቪዲዮዎችን ለማግኘት ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።